አለቃ ገብረሐናና አስቂኝ ቀልዶቻቸው። በአረፋይኔ ሀጎስ ምዕራፍ 1 ከልጅነት እስከ አጫዋችነት። ገብረሐና ደስታ ተገኝ በደብረ ታቦር አውራጃ ፎገራ ወረዳ ናባጋ ጊዮርጊስ በምትሰኝ ስፍራ በ1814 ዓመተ ምህረት መወለዳቸው ይወሳል። ከፍ እንዳሉም ቄስ ትምህርት ቤት ገብተው በፊደል የጀመሩትን ትምህርት ወደ ዳዊት አዝልቀውት ዜማ ቤት ጥቂት ከቆዩ በኋላ ወደ ጎጃም በመሄድ የቅኔ ትምህርታቸውን አጠናቀቁ። ከዚያም ወደ ጎንደር ተመልሰው ሙሉ ጸዋትወ ዜማን፣ አቋቋምን፣ ድጓንና የመጻሕፍት ትርጓሜን ተማሩ። የመጻሕፍት ትርጓሜን ያስተማሯቸው አቃቤ ስብሐት ገብረ መድኅን ናቸው ይባላል። ገብረሐና ትምህርታቸውን እንደጨረሱ የኔታ እንግዲህ ምከሩና ያሰናብቱኝ ቢሏቸው ምን ቀረህ ብለህ ነው? ሁሉን አውቀሃል፣ ብቻ የደናቁርት ጓደኛ አትሁን በማለት መከሯቸው። የዚህን ምክር ጠቃሚነት የተገነዘቡት ገብረሐናም አዲስ መምህር መጣ ተብሎ ወደ ተወራበት አካባቢ ሁሉ የሄዱ እንደነበር አዋቂዎች ይናገራሉ። ደቀ መዛሙርቶቻቸውንም የሰው ቀለም አትናቁ፣ ሰው ያመጣውን ሁሉ አትንቀፉ እያሉ ይመክሩ ነበር ይባላል። ተማሪ ገብረሐና በ26 ዓመታቸው ጎንደር ውስጥ ሊቀ ካህናት ሆነው ተሾሙ። በዚህ ጊዜ አንዲት ጎንደሬ ዘንድ ጠበል ተጠርተው ቢሄዱ የሚወጡት ሰዎች ሁሉ ጠላው ጥሩ አይደለም ሲሉ ይሰሙና ተመልሰው ወደ ቤታቸው ይሄዳሉ። ሴትየዋን በመቅረታቸው አዝና ቤታቸው ሄዳ ምን ነው አለቃ ጠበል ጠርቾት ሳይመጡ ቀሩ ብትላቸው አረ መጥቼ ሰው ግምግም ሲል ጊዜ ነው የተመለስኩት አሏት ይባላል። አንዲት አጠር ደልደል ያለች ደባካ መሳይ ጎረቤታቸው ደግሞ አባ ሰው ሁሉ ድንቼ የኔ ድንች እያለ ያቆላምጠኛል ብትላቸው አይ ሞኝት እውነት መስሎሽ ነው ድንቼ ድንቼ የሚሉሽ ሊልጡሽ እንጂ ነው አሏት። ከጥቂት ቀናት በኋላም ያቺው ገልቱ ሴት ምሳ ትጋብዛቸዋለች። ሊቀ ካህናት እግራቸውን አንፈራጠው ዶሮአቸውን ሲኮመኩሙ ነበር የደረሱት። አለቃን የዶሮው ጭንቅላት ድስቱ ውስጥ እንዳለ አይኑ ፈጦ ታያቸው። ይሄኔ አጅሬ ሳቅ ብለው ዶሮ ምን እኔ ላይ ታፈጥብኛለህ? እኔ አላረድኩ አሉት። ገበታው ከፍ እንዳለም ጠላ ቀርቦላቸው ሲጠጡ ቢያጣጥሙት ቀጭን ሆነባቸው። ታዲያ ይህንኑ እያቅማሙ ሳሉ ሴትየይቱ መጣ። ኧረ ይጠጡ አንድ ተይዞ ቁጭ አይባልም እያለች ብታጣድፋቸው እሺ ጠጣለሁ፣ ለመሆኑ ይህን እህልዋ ያደረግሽው አንቺ ነሽ አሏት። ሰንበት ብላ ደግሞ ድንቡሽዋ ጎረቤታቸው አዲስ ልብሷን ልታስመርቅ እየሮጠች ወደ ቤታቸው ስትመጣ አመለጣትና መዓዛው ቤቱን አወደው። አባ ገብረሐና ግን እንዳላወቀ ሰው በውሃ ይለቅልሽ ጥሎሽ ይሂድ ብለው ከመረቋት በኋላ እንግዲህ ይህችን ከሰው ዘንድ ስትደርሺ ብን እያደረግሽ ኩሪ ብለው አሰናበቷት። ድንቡሼም ለአቅመ ሔዋን እንደደረሰች አንድ አህያ ነጃ ገባች። ታዲያ ገብረሐና ይንቁት ኖሮ አንድ ቀን ሰውየው አህዮች እየነዳ ባጠገባቸው ሲያልፍ ጤና ይስጥልኝ አባ ብሎ የእግዚአብሔር ሰላምታ ቢያቀርብላቸው እግዚአብሔር ይመስገን እንደምን ዋላችሁ በማለት መለሱለት። አህያ ነጂውም በዚህ ተበሳጭቶ ስለነበር ቤታቸው እስኪገቡ ጠብቆ ገላጋይ በሌለበት ቀጠቀጣቸው። ዱላው ክፉኛ ጎድቷቸው ስለነበርም ታመው ተኙ። አመሻሹ ላይ እያነከሱ ከውጭ ሲመለሱ አህያ ነጂው ድንቡሼን አስከትሎ እንዳላወቀ ሰው ሊጠይቃቸው መጣ። አባ ምን ሆኑ ሲልም ጠየቃቸው። አህያ ረግጦኝ ነው ልጄ አሉት ፈጠን ብለው። የአህያ ነጂውን ያክል የሚጠሉት አንድ ፉንጋ ቄስም ነበረ። ታዲያ ቄስ ሆዬ የአባ ገብረሐናን ሸፋፋነት ያውቅ ኖሮ አባ ሽፍን ጫማ በሸዋ በኩል መጥቷል ይባላልና እንዳያመልጦ ሲል ያሽሟጥጣቸዋል። አባን ግን በነገር የሚቀድማቸው የለምና አንተ ፊት ግዛና ብለው ኩምሽሽ አደረጉት። አንድ ባለ ውቃቢና አጉሪ ደግሞ ሰናይ ምግባር እንደፈጸመ ሁሉ አዲስ ቤት መስራቱን ምክንያት በማድረግ አባን ግብዣ ይጠራቸዋል። ሥራው ያሳዘናቸው አባ ገብረሐና ግን የቀረበውን ሁሉ በደንብ በልተው ዙሪያ ገባውን ከጎበኙ በኋላ
ቤትህ ካለ ሁለት ነገር የጎደለው የለም አሉት። ባለውቃቢውም በጉጉት ምንና ምን ብሎ ቢጠይቃቸው ከዚህ በታች ጋጥ፣ ከዚህ በላይ አጉራ አሉት። ይሄው ባለውቃቢ ፈረስ ገዛና ፈረሱን እየኮረኮረ ጨርቁን እንደተከናነበ ሲጋልብ አባ ገብረሐናን አገኛቸው። እዚያው እንደተቀመጠም አባ ይመርቁኝ፣ አዲስ ፈረስ ገዝቼ እየጋለብኩ ነኝ አላቸው። አባም ጥሎ ይሄድ ልጄ ብለው መረቁት። ከአባ ገብረሐና ፈንጠር ብላ የምትኖር አንዲት ችግረኛ ሴት ነበረች ይባላል። ይህች ሴት በችጋር ስትሰቃይ እንደኖረች ሞት አይቀርምና አንድ ቀን አረፈች። አባ ወደ ቤታቸው ሲገቡ ጮኸት ስለሰሙ ምንድን ተፈጠረ ብለው ጎረቤት ቢጠይቁ ሴትዮዋ ሞቱ አሏቸው። የትኛይቱ? እኛ ችግረኛይቱ። አይሄ ተኖረና ተሞተ አሉ አባ። አባ ገብረሐና በሊቀ ካህናትነት ያሳለፏቸውን 7 ዓመታት በስብከት ችሎታቸውና በቀልድ አፍላቂነታቸው ተወዳዳሪ የሌላቸው መሆናቸውን ማረጋገጫ ማለትም ማስመስከሪያ አድርገዋቸዋል። ዳሩ ግን ከንግግር አዋቂነታቸውም በላይ ፍትሐ ነገሥቱን ከተካኑት ምሁራን አንደኛው ስለነበሩ የዳኝነት ሹመት ተሰጣቸው። የሥራው ጠባይ ስለማይፈቅድላቸው ሳይሆንም አይቀር በዚህ ወቅት ከቀልዱ ቆጠብ ብለው ነበር ይባላል። አልፎ አልፎ የሰነዘሯቸው ጨዋታዎች ቢኖሩም ሕዝብ ዘንድ ሊደርሱ እንዳልቻሉ ይገመታል። ይህም ሆኖ ስማቸው እየገነነ ስለመጣ የትንሹ ራስ አሊ አጫዋች እንዲሆኑ ተደረገ። ለአባ ገብረሐና ይሄ ሙያ ሳያስደስታቸው እንዳልቀረ በቀላሉ መገመት ይቻላል። ከዚያን ጊዜ ጀምሮ ነው ገብረሐና የመንደር ቀልደኛ መሆናቸው ቀርቶ ነገሥታቱን የሚያስቁ፣ መኳንንቱን አፍ የሚያስይዙ፣ ካልመሰላቸውም ነገሥታቱን የሚጎነትሉ የምሁር ተረበኛና ቀልድ አፍላቂ ሆነው የኖሩት። ትንሹ ራስ አሊ ዘንድ በነበሩባቸው ዓመታት የሰነዘሯቸው አብዛኛዎቹ ቀልዶች ተወርተው የቀሩ እንጂ በወጉ ያልተመዘገቡ በመሆናቸውና ይልቁንም ከብዙ ዓመታት በፊት የተወሱ በመሆናቸው እንዲህ ብለው ነበር ይባላል እያለ እንኳ መተረክ የሚችል ሰው በሕይወት ባለመኖሩ ይህን ዘመን በገብረሐና ሕይወት ውስጥ የጨለማ ዘመን ሊያስብለው ይችላል። ይህም ቢሆን አባ ገብረሐና ያፈለቋቸው ቀልዶች ዘመናትን ዘልቀው ለትውልዳችን መድረሳቸው አልቀረም። የማስተዋል ችሎታቸው ከንግግር ውበታቸው ጋር የተዋደደላቸው አባ ገብረሐና በአገራቸው ከነበሩት ባህሎች በአንደኛው ቅር ተሰኝተው ይኖሩ ነበር። የአባት ሆኖ በጎንደር መጠጥ ሲጠጣ አሳላፊው ቁሞ የሚጠጣው ሰው ብርሌውን ባጎደለ ቁጥር እየተጠባበቀ በላይ በላዩ ይቀዳለታል። ታዲያ አባ ገብረሐና ከእንዲህ አይነቱ ግብዣ ሲወጡ አንዱ ስንት ብርሌ ጠጡ ብሎ ቢጠይቃቸው 9 አንገት ጠጣው አሉት ይባላል። የኚህ ጥርስ አያስከድኔ ጨዋታ ያነሆለላቸው አንዱ ደጃዝማች አባ ገብረሐናን ወዳጅ ያደርጋቸዋል። በየጊዜው ቤታቸው እየወሰዱም ያበሏቸው ያጫውቷቸው ነበር። እንደተለመደው አንድ ቀን ራት ጋብዘዋቸው ጮማ እየቆረጡ ሲያወጉ ደጃዝማች ግብዣውን ያሳመሩ መስሏቸው ይብሉ እንጂ ሰው እኮ ደስ የሚለው የደገሰውን ሲበሉለት የወለደውን ሲስሙለት ነው ቢሏቸው አባ ብድግ ብለው የደጃዝማቹን ቆንጅዬ ልጅ ሳም ደጋግመው ሳም አደረጓት። ምን ነው አባ ብለው ቢጠይቋቸው ጌታዬ ምግቡን እስኪ በቃኝ ተመገብሁ፣ የወለደውን ሲስሙለት ደስ ይለዋል ስላሉኝ ደግሞ ለእርሶ ስል የሚወዷትን ልጅዎን ሳምኩሎ እንጂ አጠፋው በማለት መለሱላቸው። ሰኔ ጾም ላይ እንዲሁ ደጃዝማቹ ወዳጃቸው ዘንድ ተጋብዘው ይሄዳሉ። የጎመን ወጥ ይቀርብናም እንደ ነገሩ ይጋበዛሉ። ሆኖም ጎመኑ በደንብ አልበሰለ ኖሮ አባን ሆዳቸውን ይቆዝራቸዋል። ከግብር መልስ ብርዱ ስላየለ እሳት በንክርት ወደ እልፍኙ ቀረበ። ይህን አባ ገብረሐና ወደ እሳቱ አምርተው በርጩማ ላይ ከተቀመጡ በኋላ ልብሳቸውን ገለጥ አድርገው ሆዳቸውን እሳት ያሞቁ ጀመር። ደጃዝማቹም በድርጊቱ ተገርመው ምን ነው ሆዶውን እሳት ያሞቃሉ ቢሏቸው ጌታዬ ጎመኔን እያበሰልኩ ነው
አሏቸው ይባላል። ይህን የመሳሰሉትን ቀልዶች እያፈለቁ አገር ያሸነፉትን አባ ገብረሐናን ለማዋረድ የንጉሣውያኑ ቤተሰቦችና መኳንንቱ አንድ ተንኰል ፈጠሩ። አባ ገብረሐና ግብር ቀርበው እንደተቀመጡም እንደ ልባቸው መብላት መጠጣት እንደሚችሉ፣ ሆኖም ወደ ውጭ መውጣት እንደማይፈቀድላቸው ይነግሯቸዋል። የሚቀርብላቸው ምግብም ጨውና ቅመም የበዛበት ኖሮ በላይ በላዩ ቢጠጡ ሽንታቸው መጣ። ጨነቃቸው፣ ጠበባቸው። ዳሩ ግን ጥቂት ካሰቡ በኋላ እቴጌቱን ጠርተው እባክዎን በቁጥር ተጣልተናልና ይዳኙን፣ 500 እና 500 ስንት ነው ቢሏቸው ሽነዋ በማለት መለሱላቸው። ይህኔ እግዚአብሔር ይስጥልኝ እመቤቴ፣ እርሶ ካዘዙኝማ ማለፊያ ነው ብለው እየሳቁ ወደ መጸዳጃ ቤት ሄዱ። ከዚያም እንደወጡ አንድ መንገደኛ የኔታ የልደታ መንገድ በየት በኩል ነው ሲል ይጠይቃቸዋል። በሱ አድርገህ ሂድ፣ ይህ ይዘቀዝቀኛል፣ ከዘቀዘቀህማ ጨርቅህን አውልቅና ተንተራሷ ብለውት እርፍ። በማግስቱ ዘመድ ቤት ጠበል ይጠሩና ይሄዳሉ። ቁጭ ብለው ጠላቸውን ሲጠጡም ሴትየይቱ ከገንቦ ጠላ ስትቀዳ ሲያመልጣት ሰሙ። ይህን እያሰላሰሉ ሲጠጡ ሳለ ጠላ ልድገምዎት ብትላቸው እሺ ልክ እንደ ቅድሙ ጠረር አርገሽ ቅጁ ታዲያ አሏት ይባላል። የሰኔ ጾም እንደተፈታ ይህችው ዘመዳቸው ምሳ ትጋብዛቸውና ወደ መኖሪያዋ ይሄዳሉ። ጥቂት እንደበሉም ወጡ ውስጥ ጥፍር አገኙበት። ጥፍሩን ጠርገው እንዲታይ ለብቻው አስቀምጠው እጃቸውን ሰብስበው ቁጭ አሉ። ሴትየቱ መብላት ማቋረጣቸውን ስላየች ይብሉ ባኮ ጥሩ አይደለም እንዴ ብላ ብትጠይቃቸው ኧረ ጥሩ ነው፣ ጥፍር ያስቆረጥማል አሏት። ተራኪ ሄኖክ ዘርአብሩክ። አለቃ ገብረሐናና አስቂኝ ቀልዶቻቸው በአረፋይኔ ሀጎስ። በምዕራፍ 2 እንገናኛለን። ዌል አርት ሚዲያ ትረካ የተሰኘውን ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።